ሰላም ፊልም ወዳዶች እንዴት ናችሁልን? ለዛሬ በጣም ጓጉታችሁ ስጠብቁት የነበረውን የመኒ ሄይስት ምዕራፍ 2ን ይዘን መተናል። ትንሽ ስላቆየንባችሁ ከልብ ይቅርታ እየጠየቅን ዛሬ ክፍል 1ን ልንጀምረው ነው። አብራችሁ ናችኋ? እስኪ አብሮነታችሁን ለመግለጽ ይህን ቪዲዮ በላይክ አንበሽብሹት። የምዕራፍ 1ን ክፍሎች ያላያችሁ ወዳጆቻችን ከታች ባለው ዲስክሪፕሽን ላይ ሄዳችሁ ማግኘት ትችላላችሁ። ተመልከቷቸው። ሰናይ ጊዜ። ባሳለፍነው ምዕራፍ አይተን እንዳቆምነው ፕሮፌሰሩ የራኬል እናትን ሊገል ሄዶ ሐሳቡንም ቀይሮ ጭራሽ ከራኬል ጋር ተያይዘው በፊት እሱና ባልደረቦቹ ለወራት ሲሰለጥኑበት የነበረውን ቦታ ፖሊሶች ደርሰውበት እሱም ራኬልን በራሷ መኪና ቦታውም ላይ አድርሷት ራኬልም ትልቁ ቤት ውስጥም ገብታ የተለጣጠፉትን የዘራፊዎቹን እቅድ እናም ቤት ውስጥ የነበሩትን እነሱ የተገለገሉበትን ዕቃ ስትመለከት በደስታ ዘራፊዎቹን የያዘቻቸው እስኪመስላት ስትደሰት፣ በተመሳሳይ ሰዓት መኪና ውስጥ የነበረው ፕሮፌሰርም በሐሳብ ሲጨነቅ አይተነው ነበር ያቆምነው። በዚህኛው ምዕራፍ ቀጥለን እነ ራኬልም እያንዳንዱ ቤት ውስጥ ያገኙትን ነገሮች መመርመራቸውን ቀጥለው ግን ቀስ በቀስ ነገሮች በተገላቢጦሽ መሆን ይጀምራሉ። በመጀመሪያም የአሻራ መርማሪዎች ወደ 8 ዕቃዎች ላይ ያገኙትን የተለያየ አሻራዎች ሲያጣሩ እስካሁን ያገኙት አንድ አይነት አሻራ እንደሆነ ይደርሱበታል። አሻራውም የሰሊና ኦሊቬራ ማለትም እኛ በምናውቀው የቶኪዮ እንደሆነ ለራኬል ይነገራታል። ራኬልም የሚነግሯትን ከሰማች በኋላ በትንሹ መንቃት ትጀምራለች። ያገኘችው መረጃ ዘራፊዎቹን የሚያስገኝላት ነው ወይስ እንደ ከዚህ ቀደሞቹ ወጥመድ ነው? እሷም ትኩረቷን ሰብሰብ አድርጋ ቤት ውስጥ ያሉትን ዕቃዎች በጥሞና መመልከት ትጀምራለች። እኛንም በምስላችን ወደ ኋላ የሰጠነውም ጊዜ ወስደውን ፕሮፌሰሩ በመጀመሪያ ፖሊሶች እንዲያገኙት ቤት ውስጥ ያስቀመጣቸው ዕቃዎች ሪዮ ሲቀዳበት የነበረውን ኮዳ፣ ቀጥሎም በርሊን ይዘውት የነበረውን የወይን መጠጫ፣ በመጨረሻም ቶኪዮ ስትጠጣበት የነበረውን የመጠጥ ዕቃና የቶኪዮ መኝታ ቤት ውስጥ የነበረ የእሷ ዕቃ ነበር ፖሊሶች እንዲያገኙት ያስቀመጠው። እንግዲህ ይህ ማለት ምን ማለት ነው? አሁንም ይህ እቅድ ወይም ደግሞ ወጥመድን በለው የባለ ምጥቁ አእምሮ የፕሮፌሰር ነበር። በመጀመሪያም ፖሊሶች ከከተማ ወጥተው እዚህ ቤት ውስጥ እንዲመጡ በደንብ አድርጎ ከሰራ በኋላ እነሱ ከመምጣታቸው ቀደም ብሎ ቤት ውስጥም ተገኝቶ እንደ ቁሳቁስነት ያስቀመጣቸው ዕቃዎች እስካሁን ማንነታቸው የተጋለጠው የነ በርሊንን የሪዮንና የቶኪዮ የተጠቀሙበትንና የእነሱ አሻራ ያረፈበትን ዕቃ ብቻ ነበር። ለምን እንደዚህ ያደረገ ብላችሁ እያሰባችሁ ያላችሁ ካላችሁ እንደምናውቀው ዋነኛው እቅዳቸው እነሱ ባንክ ውስጥ ሆኖ ብር እያተሙ ከታች ደግሞ ጉድጓድ እየቆፈሩ መሆኑን እናውቃለን። ለዛም ጊዜ ያስፈልጋቸዋል። ፕሮፌሰሩም ከውጪ ሆኖ ይቺን ወጥመድ ጣል ጣል እያደረገ ፖሊሶችን ያዘናጋል። አሁን በሰራው ወጥመድ ብቻ እነ ራኬል ከ3 እስከ 4 ቀን እዚህ ትልቅ ቤት ውስጥ እየመረመሩ መታሸታቸው አይቀርም ብሎ ያስባል። በስተመጨረሻም አንድ ለኛም ለፖሊሶችም ሚስጥራዊ ነገር አስቀምጦ ያልፋል። እሱም መውጫ መንገድ ላይ ቆርኪና የሲጋራ ቁራጭም ሲያስቀምጥ እናየዋለን። በቀጣይ ትዕይንት ወደ ተናፈቁት ባንክ ውስጥ ወዳሉት እነ በርሊን ጋርም ሄደን ሁሉም ተሰብስበው ባንክ ውስጥ ባለውም ስልክ በሞስኮ አማካኝነት ወደ ፕሮፌሰሩ ቢደወልም ፕሮፌሰሩ እንዳየነው እዛ ከከተማ ወጥቶ እነ ራኬል ፊትም ቁጭ ብሎ ስለነበር እነሱ የሚደውሉትን ስልክ ለሶስተኛ ጊዜ ሳያነሳ ይቀራል። ይህም ማለት በስልጠናው ጊዜ ፕሮፌሰር እንዳላቸው በ24 ሰዓታት ውስጥ በ6 ሰዓት ልዩነት ግዴታ 4 መደወል አለብን። ሳንደዋወል 4 ዙር ማለትም 24 ሰዓት ካለፈ ታስሬ በፖሊሶች እየተመረመርኩ ነው ያላቸውም ትዝ እያላቸው አሁን 3ኛ ዙር ባለማንሳቱ ተጨንቀው በቃ ታስሮ ነው እስከ ማለት ይደርሳሉ። ቶኪዮም ቀጠል አድርጋ ፖሊሶች እኛን ለማሰር ባንኩን ሰብረው ከመግባታቸው በፊት እኛ ቀድመን መውጣት አለብን እስከ ማለትም ደርሳ በርሊንም እንዲረጋጉና ፕሮፌሰሩ እንዳላቸው 4ኛውን የስልክ ዙር መጠበቅ እንዳለባቸው ቢናገርም ደፋራና ቶሎ ተናዳጇ ቶኪዮ ጭራሽ አልሰማም ትላለች። ወደ ፕሮፌሰሩም ጋር እንመለስና ራኬልም ከትልቁ ቤት ለእረፍት ወጣ ብላ እሷ በምታውቀው ስሙ ከሳልቫም ጋር ቁጭ ብላ እሱንም በጣም እየወደደችው እየመጣች እንደሆነም ተመልክተናት ጭንቀቷንም ታካፍለው ጀመር። ጭንቀቷም እዚህ የዘራፊዎቹ ኬዝ ላይ በጣም እየተቸገረች መሆኑን ከቀን ወደ ቀን እየቀለለ መምጣት ሲገባው እኔ ግን በጣም እየከበደኝና ከዘራፊዎቹ መሃል ፕሮፌሰር ተብዬ ሰውዬ እንዳለ እናም በጣም ከባድ ሰውዬ እንደሆነና እንደውም ለድርድር ሲደውልላት ምን ለብሳ እንደሆነ እየጠየቃት እንደሚቀለድባትም እየነገረችው ፕሮፌሰሩም ፊቱ ላይ ምንም ባላስነቃ የምትለውን ሁላ ከጎኗ ሆኖ ይሰማታል። ራኬልም ቀጥላ አሁን ግን ምርር ስላላት ራሷን ከኬዙ ላይ ላግልል ወይስ አላግልል ብላ ትጠይቋለች። እሱም ቀበል አድርጎ አንቺ በዚህ ስራ ብቁ ስለሆንሽ ነው በመንግስት ተመርጠሽ የተሾምሽው፣ ስለዚህ እንዳታቆሚ እስከ ማለት ይደርሳል። ወዮ ፕሮፌሰር። እዛውም እንዳሉ ዕውቁ አሻራ መርማሪ አልቤርቶ ቦታው ላይ ይደርሳል።
እንደምናውቀው አልቤርቶ ማለት የራኬል የበፊት ባል አሁን ላይ የገዛ እህቷን አግብቶ ጭራሽ ከራኬል ጋር የወለዷትን ልጅ እኔ ካላሳደግኩ ብሎ ፍርድ ቤት የገተራ ሰውዬ እንደሆነ እናስታውሳለን። ራኬልም አልቤርቶን ከሩቅ እንደመጣም አይታ በንቀት አውቃም ለማስቀናትን በሚመስል መልኩ ሳልቫን ወደ እሱ ይዛው ሄዳ ቦይፍሬንዷ እንደሆነ ተናግራ ታስተዋውቃለች። አልቤርቶም በፌዝ መልክ ከተዋወቀው በኋላ ልብሱንና ጓንቱን በማድረግ ለመመርመር ወደ ትልቁ ቤት ይገባል። እንደገባም የተለጣጠፉ ፎቶችን ቀጥሎም እቃዎቹን እያየ ዘራፊዎቹ ያንን ትልቅ ባንክ በዚህ መልኩ ገብተው ይቺን ቀላል ዕቃ ለማጥፋት አይሰንፉም፣ ይህ ሁላ ነገር ሆን ብለው ያስቀመጡት ብሎ የዘራፊዎቹ ወጥመድ ላይ ወዲያው ይደርስበታል። በዚህም አላበቃም። ዘራፊዎቹ ይህን ሁላ ዕቃ ከደረደሩ በኋላ ፖሊሶች ያገኙታል ብለው ያላሰቡትን አንድ ቦታም እንዳለ እየነገራት ራኬልንም ወደ ቤት ውስጥ ወዳለ እሳት ማቀጣጠያን ቦታ ወስዷት ምናልባት እዚህ አመድ ውስጥ ጠቃሚ ነገር ልናገኝ እንችላለን ይላታል። በወሬያቸውም መሃል ኤንጅል ስላገኘው ማንኪያ አንስቶባት ኤንጅል ያገኘው ማንኪያ ላይ ያለው አሻራ ያ በራሽያኛ ቋንቋ የፖሊሶች መኪና ከሰበረው ሰው ጋር አሻራ እንደሚመሳሰልም እየነገራት ግን ማንኪያውን ኤንጅል ከየት አምጥቶት እንደሆነም ከነገራት ሲጠይቃት ራኬልም ግር እያላት ምንም እንደማታቅ ትነግሯለች። በሌላ በኩል ትዕይንቱ ወደ ባንክ ውስጥ ይመልሰንና ሪዮም እና ቶኪዮም ጋር ወስዶን ሪዮም በልብስ ውስጥ ወደ 460 ሺህ ዩሮ የሚጠጋም ገንዘብ ደብቆ ወደ ሽንት ቤቱ ውስጥም ገብቶ ለቶኪዮም ብሩን እዚህ ከግድግዳው ጀርባ ለመደበቅ እንዳሰበ ደብቆ ምናልባት ነገሮች በዚህ ቀጥለው ፕሮፌሰሩም ታስሮ ከሆነ እኛም መታሰራችን አይቀርም፣ ግን ሁለታችንም እስራችንን ጨርሰን እንደወጣን ባዶ እጃችንን እንዳንቀር ወደዚህ መተን የደበቀነውን ብር ማውጥተን ደስተኛ ኑሮ እንኖራለን ይላታል። ቶኪዮም በሐዘን አይኑን እያየችው ያ እንደማይሆንና ፖሊሶች ሰብረው ወደ ባንኩ ውስጥ ከመግባታቸውና ተኩስ ከመጀመራቸው በፊት አስቀድሞ እጁን እንዲሰጥና እስሩንም እንዲያቀል ቃል እንዲገባላት ብትጠይቆም ሪዮም እኔ አንቺን እየወደድኩ እንዲህ አላደርግም፣ እስከ መጨረሻው ከአንቺ ጋር ነኝ ይላል። እንግዲህ በዘራፊዎቹ አይምሮ አሁን ፕሮፌሰሩ መታሰሩ እርግጥ እየሆነ የመጣ ይመስላል። ወደነ ዴንቨርም ስንሄድ በባለፈው ምዕራፍ እንደምናስታውሰው ዴንቨር የሞኒካ ታፋ ላይ እሷን ለማትረፍ ተኩሶባት ለትንሽ ጊዜም ከነ በርሊን እዛ ትልቅ ካዝና ውስጥ ደብቋት ከዛም በነ በርሊን ተገኝቶ ቀጥለው ሞኒካ ሆዬ ከሱ ፍቅር ይዟት በዚህች አጭር ጊዜ ውስጥ አጋች ከታጋች ጋር ሌላ ታሪክ ውስጥ ሲገቡ አይተናል። በተመሳሳይ በርሊንም አንድ ታጋችን አስገድዶ በሚመስል መልኩ ሲፈጽም አይተናል። ግን ይህ ሁላ ነገር ትክክል ያልሆነ ስሜት እንደሆነና በሕክምናውም ስሙ ስታክሆልም ሲንድሮም ሲባል ነገርየውም ታጋቾች ከእውነተኛ ዓለም ወጥተው በፍርሃት ካገታቸው ሰው ጋር በስሜት የሚወድቁበት ትክክል ያልሆነም ነገር እንደሆነ ናይሮቢ ለበርሊንና ለዴንቨር አስረግጣ ስነግራቸው እናያታለን። ይህንንም የሰማው ዴንቨር ከሞኒካ ጋር ያለው ነገር እንደዛ ሊሆን ይችላል ብሎ ማስቦ ከሞኒካ ጋር ብቻቸውን በሆኑበት ሰዓት ስለ ስታክሆልም ሲንድሮም የሰማውንም እየነገራት ከዚህ በኋላ ጭንቅላትሽን መመረዝ አልፈልግም፣ ምንም ያህል እኔ እያፈቀርኩሽ ቢሆን ራሱ አንቺ ግን አጋችሽ ስለሆንኩ እንጂ በኖርማል ቀን መንገድ ላይ ብታየኝ ዞር ብለሽ አታየኝም። ስለዚህ ለአንቺ ስል ከዚህ በኋላ ያለንን ነገር አቁመናል ብሏት ካለችበት ክፍል ትቷት ይወጣል። በዚሁ በርሊን ጋር ስንመለስ በዛኛው ምዕራፍ ስለ በርሊን እንደምናውቀው ለመኖር በጣም አጭር ጊዜ እንደቀረውና አሁን ራሱ በመድኃኒት ኃይል እንዳለ እናያለን። እሱም እንደ ዴንቨር ከአንድ ሴት ታጋች ጋር ሌላ ነገር ውስጥ እንደገባም እናስታውሳለን። ግን የእሱና የታጋቿ ከነ ዴንቨርና ሞኒካ የሚለያየው በርሊን ሊሞት ጥቂት ጊዜ ስለቀረው ፍርሃቱና ጭንቀቱን ለመርሳት፣ ታጋቿ ደግሞ ያው አጋቿ ስለሆነ እሷም ጭንቀቷን ለማቅለል እንጂ በመሃላቸው ምንም አይነት ፍቅር አልነበረም። በድጋሚ ከወደ ውጪ እነ ፕሮፌሰሩም ጋር እንመለስና እነ አልቤርቶ እዛ ቤት ውስጥ ያለውን እሳት ማቀጣጠያም ጋር ሄደው መረጃ እያፈላለጉ ውጭ የነበረው ፕሮፌሰሩም ሰዓት እየሄደበት ስለሆነ ውስጥ የነበረችውን ራኬልን ልሰናበታት በሚል ምክንያት ወደ ውስጥ ሳይገባ በር ላይ ቆሞ ውስጥ ምን እየተደረገ እንደሆነ ሲመለከት አይኑ ፈጦ ይቀራል። ለምን ካላችሁ ድጋሚ ወደ ኋላ የስልጠናውም ጊዜ ወስደውን ፕሮፌሰሩ ከበርሊን ጋር ሆኖ በምሽትም እያወሩ የተለያዩ የራሱ የሆኑ ከገዛ አባቱ ጋር በሕፃንነቱ የተነሳውን ፎቶ ቀጥሎም አንድ ጋዜጣ አውጥቶ እሳት ውስጥ እየጨመረ ሲያቃጥልም እናየዋለን። ጋዜጣውም ላይ በትልቅ እንደ ርዕስ የተጻፈው የአባቱ ስም አንድ ጊዜ ትልቅ ባንክ ዘልፎ ሊያመልጥ ሲል በፖሊሶች ተተኩሶ የተገደለበትን የሚገልጽ ነበር። ፕሮፌሰሩም ይህ ያለፈ ታሪክ ነው መቃጠል አለበት እያለ ሲያቃጥል በርሊንም ይህ ሁላ እቅድ ፕሮፌሰሩ ያቀደው ለአባቱ እንደሆነ ይደርስበታል። ወደ አሁንም ስንመለስ ፕሮፌሰሩም በርጋ ፈጦ እንደቆመ አልቤርቶ ጭራሽ ከተቃጠሉት ወረቀቶች መሃል መንጥሮ ብዙም ያልተቃጠለች የጋዜጣም ቁራጭ አግኝቶ በጥንቃቄ በእቃው ሲያስገባው ያየዋል። እንግዲህ ይህቺ ቁራጭ ጋዜጣ
ተጎልጉላ በዛን ጊዜ የታተመው ሙሉ ጋዜጣም ታስገኛለች። ያም ሆነ ማለት የፕሮፌሰሩ አባት ከታወቀ ቀጥሎም ፕሮፌሰሩ ይታወቃል ማለት ነው። በቀጣይም ወደ ባንክ ውስጥ እንመለስና ለ18 ሰዓታት ምንም የስልክ ጥሪ ከፕሮፌሰሩ ያላገኙት እነ ቶኪዮም ፕሮፌሰሩ ታስሮ ይሁን ምን ይሁን መረጃ ለማግኘት ባንክ ውስጥ ያለውንም ቲቪ አብርተውት ከውጪ ምን እየተባለ እንደሆነም ሲመለከቱ ፖሊሶች ለወራት ሲሰለጥኑበት የነበረውን ትልቁን ቤት ላይ እንደደረሱ ቀጥሎም በሚገርም መልኩ ራኬልን ሊሸኛት የመጣውን ፕሮፌሰሩ ከነ ራኬል ጎን ቆሞ ሲመለከቱት በቃ ታስሮ ነው ብለው በማሰብ ሁሉም በሚያዩት ነገር ህልማቸው ይጨልማል። በዚህ መሃል ነበር ቲቪው ኖ ሲግናል ብሎ የተቋረጠው። ሪዮም ሊያስተካክለው ቢሞክርም ቲቪው በድጋሚ አልሰራም ይላል። በዚህ ጊዜ ነበር ቶኪዮም በንዴት ከዚህ በኋላ ምን እየጠበቁ እንደሆነና ቀሪውን 5 ሰዓት የመጠበቅ ትዕግስት እንደሌላ ስትናገር በርሊንም አሁንም በድጋሚ የቀሩትን 5 ሰዓታት ጠብቀን 5 ሰዓታቱም ካለፉ በኋላ እሱ ብቻ የሚያውቀውን ችኖቬል የተባለውን እቅድ እንደሚያስጀምሩት ይናገራል። ቶኪዮም እቅዱን ወይ አሁን ንገረን አለበለዚያ ፖሊስ ገብቶ ጉድ ከመሆናችን በፊት በራሳችን ከዚህ ወተን እናምልጥ እያለች እርስ በርስ ባለመስማማትም ምርጫ እስከማድረግ ይደርሳሉ። በምርጫውም ለበርሊን ድምጽ የሰጡት ናይሮቢ፣ ሞስኮ እና ሄልሲንኪ ሲሆኑ ለቶኪዮ ግን አፍቃሪያ ሪዮና ዴንቨር ብቻ ሆነው በምርጫውም ተሸንፋ በርሊንም ፕሮፌሰሩ እስኪደውል ታገሺ ብሏት ይሄዳል። ቶሎ ተናጃጇም ቶኪዮ በንዴት ቀጣይ ምን ማድረግ እንዳለባት ማሰብ ትጀምራለች። በቀጣይ እስካሁን ሳናነሳው ረስተነው ወደ ነበረው ክፉኛም ታሞ ወዳለው ኦስሎም ጋር ሄደን ወንድሙ ሄልሲንኪም እያስታመመው ሄዶ በመሃል ግን ወደ አንድ ደበቅ ወዳለም ክፍል እያስገባው ከራሱም ጋር በጣም ከተጨቃጨቀ በኋላ ወንድሙን ኦስሎን ከዚህ በኋላ ማረፍ እንደሚገባውና ፕሮፌሰሩም ታስሮ ከሆነ ሊያመልጡ ቢሞክሩ ራሱ ወደ ኋላ ስለሚያስቀራቸው አንድም ለኦስሎ ሌላም ለቡድን አጋሮቹ በማሰብ እዛ ወንድሙ በተኛበት ሐዘን በተሞላበት ቅስፈት በትራስ አፍኖ ሲገለው እናየዋለን። ኦስሎም ለአንዴና ለመጨረሻ ጊዜ ይቺን ዓለም በዚህ መልኩ ይሰናበታታል። እንዲህ እያለን የዚህኛውም ክፍል ማገባደጃም ትዕይንት ላይ የተቃረበ መተን ቅድም በምርጫው ተሸንፋ በሐሳብ ስትብሰለሰለ የነበረችው ቶኪዮም ሪዮና ዴንቨርን ጠርታ ጠመንጃዎቻቸውንና ሽጉጦቻቸውን በተገቢው መንገድ ሲያዘገጃጁም ተመልክተናቸው ቀጥሎም ሶስቱም ተከታትለው ብቻውን ወደ ነበረው በርሊን ጋም እንዲሁ እንደታጠቁ መራመድ ጀምረው እሱም ክፍል ጋር ደርሰው በሩንም በኃይል በርግደውት ብቻውን የተቀመጠውና እንዲመራቸው ኃላፊነት የተሰጠው በርሊን ላይም መሳሪያዎቻቸውን ይደቅኑበታል። በርሊንም በድንጋጤ እሱም ሽጉጡን አውጥቶ ቢደቅንባቸውም አስፈራርተው ካስወረዱት በኋላ ለሶስት እጁን ወደ ኋላ አሳስረው ከነበረበትም ክፍል አስወጥተው ሲወስዱት እናያቸዋለን። እና እንዴት ነው ፊልም ወዳጆች መኒ ሃይስት ምዕራፍ 2 ክፍል 1ን ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ እንደ ሁልጊዜው ላይክ፣ ኮመንት እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።